ስማ ቆይ የማን ቤት ነው የነበራችሁት? እሷ ወጣች? ራሷ ቤት ነው እንጂ አንተን ቢጃ ፌስታልን ይዘህ ወጣው? አዎ በቃ ሄድኩኝ። በቃ ወጣው ላጥ ብዬ ነው ወጣሁት። ከዛ በኋላ ምንም ነገር አንተ ቤት ውስጥ ምን ነበር የምትሰራው? ሰው ስራ ስትሄድ እኔ ቢናቲ ቤት ሰርቼ አላውቅም እኮ። አይ ዝም ብለህ ቤት ቁጭ ብለህ ነው የምትጠብቃት? አይ ከተማ ምናምን እንቀሳቀሳለሁ። በጣም ተወዳጅ ልጅ ነኝ ከተማ ውስጥ እና ቢዚ ነኝ። ከዛ ትደውላለች ቶሎ ብለህ ምናምን ትለኛለች። ማስታወስም አልፈልገውም ነበር። አሁን ዝም ብዬ እንደ ጨዋታው ያክል ነው እንጂ እስኪ ወንድ ነው ያልቅስ እዚህ እንዴ አሪፍ ነው ለቪው ብዬ ግን አልጸጸትም። ግን እንትን አረገ ከዛ በኋላ ግን ጨካኝ ሆነ። አፍቃሪ ነኝ ባይዘው ዝም ብዬ ነው የማፈቅረው። ግን የውሸት ይመስለኛል። ለምን ፍቅር ከጊዜ በኋላ አይጠፋማ። ገብቷል። አብሮ ይቆይና የሆነ ነገር ቴስትና ግን በቃ የሆነ ነገር በቃ ካርኩ ከ3 ከ2 ወር በኋላ ምናምን ድክምም ይለኛል። እንደዚህ እየተደዋወልን እንደ ቁርስ በዳ ምሳ በላ መባባሉም ራሱ ድክም ነው። እሺ ያልኩ ስልካቸው በዛም ይዘጋማ አልኩ። እኔ አሁን ደክሞኛል እንደዛ ነገር። ዝም ብሎ ከተገኘ አይጠላም። ቤት ያፈራው ይመችህ። ስማ አሁን ይሄ ከማግባት በፊት ነው በኋላ? ገና ማግባት ጉዳይ አለ ለካ